ገዢው ፓርቲ ለሁለት ተከፍሏል። ለአዲስ አበባ ከቀረቡ አራት የህግ አቋም አማራጮች መካከል ሁለቱ ሚዛን መድፋታቸው እየተነገረ ነው። አዲስ አበባ ከዚህ በፊት ከቀረቡላት አራት አማራጮች መካከል የፌዴራል አካል ወይስ የኦሮሚያ አካል የሚሉት ሁለቱ አማራጮች ጎልተው መውጣታቸው ተሰምቷል። የፌዴራል ከተሞች የሚል ርዕስ በተሰጠው አጀንዳ ቁጥር 3 ውስጥ በንዑስ አጀንዳ የቀረበው የአዲስ አበባ ህጋዊ አቋም ጉዳይ የሞቀ ሀሳብ ልውውጥ ከተካሄደባቸው ጉዳዮች መካከል አንዱ መሆኑ ተገልጿል። ሀገራዊ ምክክር ኮሚሽን ለምክክር ሂደቱ ባቀረበው የሀገር ምክክር አጀንዳዎች ሰነድ መሰረት ከቀረቡት አራቱ አማራጮች ድጋፍና ተቃውሞ አስተያየቶችን ሲያስተናግዱ እንደቆዩ ተጠቁሟል። ኮሚሽኑ ያቋቋመው የምሁራን ፓናል ሐምሌ 16 ቀን 2018 ዓ.ም በአጀንዳዎች ዙሪያ ለተመካካሪዎች ማብራሪያ ከሰጠ በኋላ ሁለቱ አማራጮች ጎልተው መውጣታቸው ተገልጿል። የፓናሉ አባላት የአራቱን አማራጮች ምንነት በተመለከተ ማብራሪያ ያቀረቡ ሲሆን አዲስ አበባ ራስ ገዝ ትሁን የሚል አቋም ይዘው የነበሩ ተመካካሪዎች ከተማዋ የፌዴራል አካል ትሁን የሚለውን አማራጭ ወደ መደገፍ ማዘንበላቸው ታውቋል። ምክክሩ ያለበት አሁናዊ ሂደት ምክክራዊ ሀሳቦች ላይ ድምጽ የሚሰጥበት ካለመሆኑ ጋር ተያይዞ ሁለቱ አማራጮች ወደ ቀጣዩ ምዕራፍ መሸጋገራቸው እርግጥ ሆኗል። በአዲስ አበባ ህጋዊ አቋም ዙሪያ እነማን የትኛውን አቋም ያዙ የሚለው ጉዳይ በምክክር ሂደቱ አነጋጋሪ ከሆኑ ጉዳዮች መካከል አንዱ ሲሆን መንግስትና ገዢውን ብልጽግና ፓርቲን ወክለው በምክክሩ ላይ የተሳተፉ የሚገኙ ተመካካሪዎች የተለያዩ አስተያየቶችን ሲሰነዝሩ ተስተውለዋል። በአዲስ አበባ ህጋዊ አቋም ዙሪያ እነማን የትኛውን አቋም ያዙ የሚለው ጉዳይ በምክክር ሂደቱ አነጋጋሪ ከሆኑ ጉዳዮች መካከል አንዱ ሲሆን መንግስትና ገዢው ብልጽግና ፓርቲን ወክለው በምክክሩ ላይ የተሳተፉ የሚገኙ ተመካካሪዎች የተለያዩ አስተያየቶችን ሲሰነዝሩ ተስተውለዋል። አዲስ አበባ የፌዴራል አካል ትሁን የሚለው አማራጭ ደግፈው የተስተዋሉ የመንግስትና የብልጽግና ፓርቲ ተወካዮች በርካታ መሆናቸው የተገለጸ ሲሆን የኦሮሚያ ክልል መንግስትን የወከሉ እንዲሁም በብልጽግና ፓርቲ ውክልና የተሳተፉ የሚገኙ ሌሎች ተመካካሪዎች አዲስ አበባ የኦሮሚያ ክልል ትሁን የሚለውን አማራጭ በጽኑ ደግፈው መስተዋላቸውም ተጠቁሟል። ወደ ሌላኛው ዜናችን ስናልፍ ፖለቲከኛው ጆሃር መሐመድ በኢትዮጵያና በኤርትራ ስላለው የፖለቲካ ውጥረት ሀሳብ ሰጥተዋል። አቶ ጆሃር በኢትዮጵያ ታሪክ ውስጥ የሚፈጠሩ ጊዜያዊ የፖለቲካ ትብብሮች ያላቸውን አደጋ አሁን ላይ ሀገሪቱ ስለሚያስፈልጋት የፖለቲካ ራዕይ እንዲሁም ከኤርትራ ጋር ስለሚኖረው ቀጠናዊ ትስስር ሰፋ ያለ ትንታኔ ሰጥተዋል። በኢትዮጵያ ታሪክ ውስጥ ንጉሱና ደርግን ለመጣል የተፈጠሩት የፖለቲካ ትብብሮች ጊዜያዊ ጠላትን ከማስወገድ ባለፈ ዘላቂ መፍትሄ እንዳላመጡ አቶ ጆሃር ተናግረዋል። የፖለቲካ ኃይሎች መንግስትን ከመጣል ባለፈ ከአብይ አህመድ ወይም ከብልጽግና በኋላ የምትመጣውን ኢትዮጵያ ምን አይነት አስተዳደርና ማህበራዊ አደረጃጀት ይኖራታል የሚለው ዘላቂ ራዕይ ላይ አስቀድመው ሊወያዩና ስምምነት ላይ ሊደርሱ እንደሚገባ ማሳስበዋል። አገሪቱ ወደ ሌላ የተረመሰ አዙሪት ውስጥ እንዳትገባ ማስጠንቅቀዋል። የፖለቲካ ምህዳሩ መዘጋትና የውጭ ጣልቃ ገብነትን በተመለከተ በአነሱት ሀሳብ የፖለቲካ መድረኩ ዝግ በሚሆንበት ጊዜ የሰላማዊ ትግል አማራጭ ቦታውን ለጠመንጃ እንደሚያስረክብ ገልጸዋል። የትጥቅ ትግል የጀመረ ማንኛውም ኃይል ደግሞ የጦር መሳሪያ ድጋፍ ለማግኘት ሲል ከሌሎች የውጭ ኃይሎች ጋር ለመተባበር እንደሚገደድ አብራርተዋል። ኢትዮጵያ ውስጥ ያሉት የውስጥ ቀውሶች ለግብጽ የውጭ ፖሊሲ ትልቅ ክፍተት መፍጠራቸውን የጠቆሙት አቶ ጆሃር ግብጽ የኢትዮጵያን የውስጥ ቀውስ የማባባስና ከጎረቤት ሀገራት ጋር የማጋጨትና የዓለም አቀፍ የፋይናንስ እንዳታገኝ የማድረግ ስትራቴጂን እየተከተለች መሆኑንም አስታውቋል። በተጨማሪም ኢትዮጵያ በሱዳን ጉዳይ ላይ የተከተለችውን የተሳሳተ አካሄድ ሱዳን ከኢትዮጵያ አማጽያንና ከኤርትራ ጋር እንድትሰለፍ መግፋቱን ተናግረዋል። ከኤርትራ ጋር ሊኖር ስለሚገባ ልዩ ግንኙነት ሰፊ ማብራሪያ የሰጡት አቶ ጆሃር ኢትዮጵያና ኤርትራን እንደ ባዕድ ሀገር ማየት ስህተት መሆኑን ጠቅሰው የሁለቱ ሀገራት ግንኙነት ያላለቀ ፍቺ መሆኑንም ገልጸዋል። የሁለቱ ሀገራት የሀገረ መንግስት ግንባታና የደህንነት ስጋት እስካልተፈታ ድረስ ኤርትራም ሆነ ኢትዮጵያ ሰላሙን ሊሆን እንደማይችል አስምረውበታል። የሁለቱ ሀገራት ኢኮኖሚና ሰላም በእጅጉ የተሳሰረ መሆኑን በማንሳትም የኢትዮጵያ ኢኮኖሚ እንዲያድግ በምስራቅ አሰብን በሰሜን ደግሞ ምጽዋን ማግኘት ግድ እንደሚለው ሁሉ በኤርትራ በኩልም ኢኮኖሚያን ለማሳደግ የኢትዮጵያን ሰፊ ገበያ ማግኘት የግድ እንደሚያስፈልጋትም አስረድተዋል። ይህ ትውልድ ከቀድሞዎቹ ኢህአዴግ፣ ኦነግና ህወሓት የፖለቲካ ትርክቶች ወጥቶ በሰፊ ሀገራዊና ቀጠናዊ ትስስር ላይ ሊያስብ እንደሚገባም ጥሪ አቅርበዋል።
ወደ ሌላኛው ዘገባ ስናልፍ የቀድሞው የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ የ10 ዓመት ጽኑ እስራት ተቀጡ። የሲዳማ ክልል ፍትህ ቢሮ እንዳስታወቀው የቀድሞ የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊዎች አቶ አለማየሁ ጢሞቴዎስና የቀድሞ ፖሊስ ኮሚሽነር የነበሩት ሽመልስ ቶማስ በሐዋሳ ከተማ ከፍተኛ ፍርድ ቤት በእስራት መቀጣታቸውን የሲዳማ ክልል ፍትህ ቢሮ አስታውቋል። ፍርድ ቤቱ የሰውና የሰነድ ማስረጃ በማመሳከር ተከሳሾቹን ጥፋተኛ ያላቸው ሲሆን ኃላፊዎቹ ስልጣንን ያላግባብ በመገልገልና የሲዳማ ነጻነት ሰራዊት የተባለ ታጣቂ ቡድን በማደራጀት ተደራራቢ የሰብአዊ መብት ጥሰት መፈጸማቸውን በማረጋገጥ ውሳኔ ማስተላለፉን ቢሮ አስታውቋል። በዚህ መሰረት ፍርድ ቤቱ ዛሬ ሐምሌ በዋለው ችሎት የአንደኛ ተከሳሽ አቶ አለማየሁ ጢሞቴዎስን በ10 ዓመት ከ5 ወር ጽኑ እስራትና 4,000 ብር እንዲቀጡ የወሰነ ሲሆን ሁለተኛ ተከሳሽ የሆኑትን አቶ ሽመልስ ቶማስን በ1 ዓመት ከ6 ወር ጽኑ እስራትና 1,000 ብር እንዲቀጡ ውሳኔ ማስተላለፉ ተገልጿል። ወደ ውጭ ዜናዎች ስናልፍ ኢራን ጥቃት መፈጸሟን አቆመች። ቴህራን በመካከለኛው ምስራቅ በሚገኙ የአሜሪካ አጋር ሀገራት ላይ የምትሰነዝረውን የአጸፋ ጥቃቷን ማቆሟን ገልጻለች። በተባበሩት መንግስታት ድርጅት የአሜሪካ አምባሳደር ማይክ ወልትዝ ለፎክስ ኒውስ በሰጡት ማብራሪያ የአሜሪካ ኃይሎች አሁንም በከፍተኛ ዝግጅት ላይ ቢሆኑም ፕሬዚዳንት ትራምፕ ግን ለድርድሮች ትንሽ እድል መስጠት እንደሚፈልጉ ተናግሯል። በስትራቴጂካዊ የሆርሙዝ ሰርጥ አካባቢ የተካሄደው ውጊያ በዋሽንግተንና በቴህራን መካከል የነበረውን የዲፕሎማሲ ውጥረት ያደናቀፈ ሲሆን ይህም በአሜሪካ የአየር ጥቃትና በኢራን የአጸፋ እርምጃ ምክንያት ግጭቱ ወደ ባህር መጓጓዣ መስመሮችና ወደ ፋርስ ሀገራትና በመላው ቀጠና ወደሚገኙ ወታደራዊ ጣቢያዎች እንዲስፋፋ አድርጎታል። ከአርብ ዕለት በፊት የአሜሪካ የጦር ከሚያዝያዊ ተኩስ ማቆም ስምምነት ወዲህ ባሉት 5 ወራት ውስጥ በታየው ከፍተኛ ግጭት በኢራን ላይ በተከታታይ 13 ሌሊቶች ጥቃት ፈጽሞ ነበር።